በቅድሚያም ርዕሶቹ በሁሉም ዘርፎች ህብረተሰቡን በማሳተፍ የዞናችንን ብልጽግና ለማረጋገጥ በቁርጠኝነት ይሰራል ሲሉ የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ ተናገሩ። በፖሊዮ ዘመቻ በተደረገው ሁሉ አቀፍ ርብርብ ከእቅድ በላይ ማሳካት መቻሉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አስታወቀም። በክልሉ በሴቶች ህብረትና ቤተሰብ ደረጃ እየተከናወኑ ያሉ የልማት ስራዎችን አጠናክሮ ማስቀጠል እንደሚገባ ተገለጸ። የሚሉት ዋና ዋናዎቹ ናቸው። ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን አላችሁ? ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አሁን በዝርዝር ወደምንመለከታቸው ዜናዎች ስንሻገር ሁሉም ዘርፎች ህብረተሰቡን በማሳተፍ የዞናችን ብልጽግና ለማረጋገጥ በላቀ ቁርጠኝነት ይሰራል ሲሉ የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ ተናገሩ። የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ውጤታማ ከማድረግ አኳያ በቀጣይ የሚከናወኑ ተግባራትን አስመልክቶ አቶ አጥናፉ ኃይሌ መግለጫ ሰጥተዋል። አንተነህ ፍቃዱ ፓርቲያችን ሁለተኛ መደበኛ ጉባኤን አካሂዷል። ይህ ጉባኤ ከስር ከታችኛው ከአባል ጀምሮ እስከ ላይ ድረስ በጣም ጠንካራ ውይይት ተደርጓል። ያለፉ ጊዜያት የሰራናቸውን ስራዎች በአግባቡ ከገመገምን በኋላ በመጨረሻ በዋናው ጽሕፈት ቤት በጠቅላላ ጉባኤ ውሳኔዎች ተላልፈዋል። በፓርቲያችን ምክር ቤት ማለት ነው። ስለዚህ ይህንን ውሳኔዎች የፓርቲያችንን የጉባኤ ውሳኔዎች ተግባራዊ በማድረግ ሁላችንም ብልጽግናችንን ልናረጋግጥ ይገባል የሚል ሀሳብ ነው በእኔ በኩል ያለኝ። ይህን ሳነሳ በፓርቲያችን ጉባኤዎች የተወሰኑ ውሳኔዎች አሉ። እነዚህ ውሳኔዎች ቀጣይ አመታት ወይም ቀጣይ በሚኖሩን ጊዜ ተግባራዊ በማድረግ የህዝባችንን ብልጽግና ማረጋገጥ የሀገራችንን ትንሳኤ ማረጋገጥ አስፈላጊ ስለሆነ በመጀመሪያ ደረጃ ፓርቲያችን ከወሰናቸው ውሳኔዎች አንዱ ጠንካራ የፓርቲ ግንባታን ማጠናከር ነው። እያንዳንዱ አካል ለውጤታማነቱ የራሱን አስተዋጽኦ ማበርከት አለበት የሚል ሀሳብ ነው። ይህንን ስናነሳ የፓርቲ ውሳኔ በተለይ ፓርቲያችንን ማጠናከር የሚለው ሀሳብ መጀመሪያ የአመራሩና የአባላትን አቅም መገንባት ነው። እንግዲህ በርካታ ስራዎች ሲሰሩ ቆይተዋል። በስልጠና በውይይቶች በተለይ የአመራሩን አመለካከት የአቅም ግንባታ ስራ ለመስራት ብዙ ስራዎች ብዙ ስልጠናዎች ተሰጥተዋል። ስለዚህ እነዚህን ተግባራት አሁንም አጠናክሮ መቀጠልና አቅሙ አመለካከቱ የተገነባ አመራር አቅሙ አመለካከቱ የተገነባ አባል በመፍጠር የፓርቲን ስራ ማጠናከር አለብን ተብሎ የተቀመጡ አቅጣጫዎች ቀጣይ በሚገባ ተግባራዊ መሆን አለባቸው የሚለው ነው በእኛ በኩል ያዝ ነው። እንግዲህ ዞናችን ይታወቃል። ህብረተሰቡ ሰላሙን የሚጠብቅ ህብረተሰብ ነው ያለው። ህብረተሰቡ ለሰላም ያለው አመለካከት በጣም ጥሩ ነው። ሰላሙን ይጠብቃል፣ አካባቢውን ይጠብቃል፣ ደህንነቱን ይጠብቃል። የጸጥታ ችግር እንዲፈጠር አይፈልግም። ችግር ካለም ከመንግስት ጋር ተቀናጅቶ የሚሰራ ማህበረሰብ ውስጥ ነው ያለነውና ይህንን የሰላም እሴት ግንባታችንን አንደኛ አጠናክረን ማስቀጠል አለብን። የህዝቡን ሰላም ወዳድነት እስከ መጨረሻው ድረስ ማጠናከር አለብን የሚለው ነገር አንዱን ይዘናል። በሌላ በኩል ደግሞ ጥቃቅን ችግሮች በየአካባቢው በየሰፈሩ የሚገኙ ጥቃቅን ለብነቶች የህብረተሰቡን ሰላምና ደህንነት ሊጎዱ የሚችሉ ችግሮችን ደግሞ በጋራ በመታገል የሰላም ግንባታችንን ማጠናከር አለብን ብለን ይዘናል። ይሄን ቀጣይ የፓርቲያችንን የጉባኤ ውሳኔ አንዱ አካል ስለሆነ አጠናክረን የምንቀጥል ይሆናል። ከፍትህ ተቋማት አንፃርም ከዚህ በኋላ በደንብ በትኩረት የሚሰራ መስክ ነው። በተለይ የዳኝነት አሰጣጥ ላይ የህብረተሰቡን ፍላጎት ያሟላ እንዲሆን በአቃቤ ህጎች የሚሰጥ አገልግሎት በተመሳሳይ የህብረተሰቡን ተጠቃሚነት የህብረተሰቡን ፍላጎት ያሟላ እንዲሆን የፖሊስ አገልግሎት አሰጣጥ ላይ በተለይ በአጠቃላይ በፍትህ ተቋማት አካባቢ ያሉ ችግሮችንም በጋራ እየገመገምን ከሚመለከታቸው ባለድርሻ አካላት ጋር እያየን የመልካም አስተዳደር ችግር የሚታይባቸውን ዘርፎች ለይተን በጋራ ለመስራትና በፍትህ ስርዓቱ ውስጥ የህብረተሰቡን ጥያቄ በአግባቡ ለመመለስ ለህዝብ ታማኝነት እንዲያሳዩና ሁሉም በተሰማራበት ዘርፍ በታማኝነት ለህዝቡ አገልግሎት እንዲሰጥ ለማስቻል በቀጣይ ከሚመለከታቸው አካላት ጋር በጋራ በቅንጅት የምንሰራ ይሆናል። በሰው ሰራሽ እየጠፉ ያሉትን አፈርና ውሃ የማስጠበቅ ስራ ተጠናክሮ መቀጠል እንደሚገባው የከፋ ዞን አካባቢ ጥበቃ ህብረት ስራ መምሪያ አስታውቋል።
በተያዘው በጀት ዓመት በዞኑ ደረጃ 305 ንዑስ ተፋሰስ ታቅዶ 304 ንዑስ ተፋሰስ ወደ ተግባር በመግባት ማጠቃለያ ምዕራፍ ላይ እንዳለም ተገልጿል። ዘገባው የከፋ ዞን የመንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ። የተፋሰስ ስራን በማዘመን በአካባቢያችን የሚገኘውን አፈርና ውሃ በማስጠበቅ ወደ ልማት በማዞር ኑሮ ውድነትን መቀነስ ብቸኛ አማራጭ መሆኑ ተገልጿል። በ2017 ዓ.ም የተቀናጀ የተፋሰስ ልማት ተግባር ለማከናወን 11116 የልየታና ቀያሽ አርሶ አደሮች ስልጠና በመስጠት ወደ ተግባር መገባቱን የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ የተፈጥሮ ሀብት ልማትና ጥበቃ ባለሙያና የዘርፉ ኃላፊ ተወካይ አቶ ተመስገን ገብረመስቀል ተናግረዋል። የተፋሰስ ስራን በማዘመን በአካባቢያችን የሚገኘውን አፈርና ውሃ ጠበቅ ወደ ልማት በማዞር ኑሮ ውድነትን ለመቀነስ ብቸኛው አማራጭ እንደሆነም ገልጸዋል። በተያዘው በጀት ዓመት በዞን ደረጃ 305 ንዑስ ተፋሰስ ታቅዶ 304 ንዑስ ተፋሰስ ወደ ተግባር በመግባት ማጠቃለያ ምዕራፍ ላይ እንዳለ አስረድተዋል። በሰው ሰራሽ እየጠፉ የመጡትን አፈርና ውሃ ማስጠበቅ ስራ የተፋሰሱ ዋነኛ ችግር እንደሆነም አቶ ተመስገን ጠቁመዋል። የእስካሁን ተግባር አፈጻጸም 78 በመቶ የደረሰ ሲሆን እስከ ማጠቃለያው ተጠናክሮ መቀጠል እንዳለበት ተናግረው በዚህ ወቅት የሚሰራውን ስነ አካላዊ ስራን ወደ ስነ ህይወታዊ በመቀየር አሁን እየታየ ያለውን የአየር ንብረት ለውጥን ማስተካከል እንደሚቻል ተናግረዋል። ህብረተሰቡ እስካሁን ድረስ እያሳየ የመጣውን መነቃቃትና ተሳትፎን በማስቀጠል እስከ ማጠቃለያ እንዲያደርሱ ጥሪያቸውን አስተላልፈዋል። በፖሊዮ ዘመቻ በተደረገ ሁሉ አቀፍ ርብርብ ከእቅድ በላይ ማሳካት መቻሉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አስታወቀም። የቢሮው ኃላፊ አቶ ኢብራሂም ተማም በዘመቻው ለተሳተፉ አካላት ሁሉ ምስጋና አቅርበዋል። የክልሉ መንግስት ኮሚኒኬሽን ዘገባ እንደሚከተለው ይቀርባል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከየካቲት 14 እስከ 17 2017 ዓ.ም ድረስ በተደረገው የፖሊዮ ክትባት ዘመቻ 552246 ህጻናትን ለመከተብ ግብ ተጥሎ ሲሰራ መቆየቱ ተነግሯል። የክልሉ ጤና ቢሮ የዘመቻውን ቁሳቁስ በማቅረብ ለባለሙያዎችና ለሌሎች አጋዥ አካላት ስልጠና በመስጠት እንዲሁም በሚዲያዎች በተለያዩ ማህበራዊና ሃይማኖታዊ ተቋማትም የቅስቀሳና የግንዛቤ ማስጨበጫ ስራዎችን ትኩረት በመስጠት ሲሰራ ስለመቆየቱም አቶ ኢብራሂም ተማም ተናግረዋል። በዚህም ከየካቲት 14 ጀምሮ በነበሩት 4 ቀናት ቆይታ የተደረገው የፖሊዮ ዘመቻ ከእቅድ በላይ ያሳካንበት ነበር ብለዋል አቶ ኢብራሂም። በዚህም 556843 ህጻናት የፖሊዮ ክትባት ማግኘታቸውን ጠቅሰው ይህም የእቅዱ 101 ከመቶ መሆኑንም አስታውቀዋል። ከዘመቻው ጎን ለጎን በተደረገው ቤት ለቤት አሰሳ መድረስ በማይቻልባቸው ሩቅ አካባቢዎችም በሚገኙ ምንም አይነት ክትባት ያላገኙ ከ2800 በላይ ህጻናትና ቆላማና እግር ያላቸው ከ2 ዓመት በታች 38 ከ2 ዓመት በላይ ደግሞ 40 ህጻናትን አቀናጅቶ በመስራት መለየት መቻሉ የዘመቻው ሌላኛው ስኬት ስለመሆኑ ተናግረዋል። በዘመቻው ከፍተኛ አስተዋጽኦ ለነበራቸው የሚዲያና የኮሚኒኬሽን ተቋማት፣ የሃይማኖት አባቶችና የጤና ባለሙያዎች እንዲሁም የጤና ኤክስቴንሽን ሰራተኞችና የሴቶች ልማት ህብረትና አጋር ድርጅቶች፣ ለወላጆችና ትምህርት ተቋማት እንዲሁም በየደረጃው ያሉ አመራሮችን፣ ሌሎች ባለድርሻ አካላትን የቢሮው ኃላፊ ምስጋና አቅርበዋል። አያይዘውም አሁን እየተሰራ የሚገኘው የማህበረሰብ አቀፍ ጤና መድን እንዲሁም የአፈጣጠር ዝንፈት ያለባቸው ህጻናት ልየታም በተገቢው በማገዝ ሕክምና እንዲያገኙ ባለድርሻ አካላት የተለመደ ትብብራቸውን እንዲወጡ ጥሪ አቅርበዋል። በክልሉ በሴቶች ህብረትና ቤተሰብ ደረጃ እየተከናወኑ ያሉ የልማት ስራዎችን አጠናክሮ ማስቀጠል እንደሚገባም ተገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብልጽግና ፓርቲ ሴቶች ክንፍ ስራ አስፈጻሚ አባላቱ በከፋ ዞን በሺሺንዳና በቦንጋ ከተማ አስተዳደር በሴቶች አደረጃጀቶች የተሰሩ ያሉ ስራዎችን አስመልክቶ የመስክ ምልከታ ተደርጓል። ዘገባው የክልሉ የመንግስት ኮሚኒኬሽን ነው። ጽዮን ታደለ። በምልከታው በሺንዳ ከተማ በማህበር ተደራጅተው እንጀራ በመጋገር ላይ የተሰማሩ ሴቶች የስራ እንቅስቃሴና በቦንጋ ከተማ በዲንቻ ህብረት ስራ የሹኔ ዲጮኔ ብልጽግና ቤተሰብ የተሰሩ የንብ ማነብና የጓሮ አትክልትና የተለያዩ የልማት ስራዎችን ጎብኝተዋል። የብልጽግና ፓርቲ ሴቶች ክንፍ የስራ አስፈጻሚ አባላት ቡድኑ የመስክ ምልከታው ዓላማ ሴቶች በሴቶች ክንፍ አደረጃጀቶች ስር ሆነው ተጠቃሚነትና ተሳትፏቸውን ለማሳደግ እየተደረጉ ያሉ ጥረቶች ለመቃኘት መሆኑ ተገልጿል። በከፋ ዞን በሺሽንዳ ከተማና በቦንጋ ከተማ በዲንቻ ህብረት ስራ የሸሹኖ ዲጮኔ እየተሰሩ ያሉ የተለያዩ የልማት ስራዎች በጥሩ ሁኔታ ላይ መሆኑንና በክልሉ በሴቶች ህብረትና ቤተሰብ ደረጃ እየተከናወኑ ያሉ ልማታዊ ስራዎችን አጠናክሮ ማስቀጠል እንደሚገባም ተገልጿል። በክልሉ ጠንካራ የሴቶች ክንፍ አደረጃጀት እንዲኖሩ የሚያስችሉ በርካታ ውጤቶች መኖሩንና በሌማት ትሩፋት እንዲሁም በሌሎች ተግባራት እየተከናወኑ ያሉ ስራዎች ተጠናክረው መቀጠል እንደሚገባም ተጠቁመዋል።
ክንፉ የሴቶችን ተጠቃሚነትና ተሳታፊነትን ለማሳደግ እየተሰሩ የሚገኙ ስራዎችን መሰረት በማድረግ ባለፉት 2 ቀናት ሲካሄድ በቆየው ድጋፋዊ ሱፐርቪዥን የሴቶችን ተጠቃሚነትና ተሳትፎ በማላቅ ሁለንተናዊ ብልጽግና ማረጋገጥ የሚያስችሉ በርካታ ተግባራት እየተከናወኑ እንደሚገኝ በመስክ ምልከታው ማረጋገጥ መቻሉን አንስተዋል። የህዝብን ጥያቄ ደረጃ በደረጃ እንዲፈቱ ለማድረግ በቁርጠኝነት እንደሚሰሩ በጎባ ወረዳ የህዝብ ተወካዮች አስታወቁም። ተወካዮቹ ከመረጧቸው ህዝቦች ጋር በከፋ ዞን ጎባ ወረዳ አንገላ ቀበሌ ውይይት አድርገዋል። ዘገባው የጎባ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ቤተልሔም ምሩ ታቀርበዋለች። በውይይቱ የህዝብ ተወካዮች ምክር ቤት አባል ክብርት ወይዘሮ አለምነሽ ገብረ ማርያም እንደገለጹት የህዝቡን የልማት ጥያቄዎች መንግስት እንዲፈታ ለማስቻል ህብረተሰቡ የነቃ ተሳትፎ እንዲያደርግ ጠይቀዋል። ተወካዩዋ አክለውም አሁን እየታየ ያለውን የመልማት ፍላጎት ህዝቡን በማወያየት የሚነሱ ጥያቄዎች ምላሽ ለመስጠት በትኩረት እንሰራለን ብለዋል። የናይ ብሔር ተወካይ ክብርት ገበያነሽ ግዛው በበኩላቸው በቀበሌ የሚታዩና ከህዝብ የሚነሱ የልማት፣ የመልካም አስተዳደር፣ የትምህርትና የጤና ችግሮች ለይተን ለሚመለከተው አካል በማቅረብ እንዲፈታ ጥረት እናደርጋለን በማለት ተናግረዋል። ከህብረተሰቡ በርካታ ጥያቄዎች የተነሱ ሲሆን የመንገድ፣ የንጹህ መጠጥ ውሃና የመብራት ችግር በአፋጣኝ እንዲፈቱ ለተወካዮች አቅርበዋል። ከተነሱ ጥያቄዎች አንዳንዶቹ በወረዳ የሚፈቱ በመሆናቸው ተቀናጅቶ በመስራት የህዝቡን ሁለንተናዊ ተጠቃሚነት ማረጋገጥ ያስፈልጋል ያሉት የወረዳው የብልጽግና ፓርቲ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊና የመንግስት ረዳት ተጠሪ አቶ ስዩም እሞ ናቸው። አቶ ስዩም አክለውም ከህብረተሰቡ የሚነሱ ጥያቄዎችን ለመፍታት የህዝቡ የነቃ ተሳትፎ እንደሚያስፈልግና ህብረተሰቡ ከመንግስት ጎን እንዲሆን ጥሪ አቅርበዋል። የጎባ ወረዳ ዋና አስተዳዳሪ አቶ ታረቀኝ ታደሰ በበኩላቸው መንግስት ለህዝቡ በገባው ቃል የወረዳ መንግስት አቅም በፈቀደ ልክ ደረጃ በደረጃ እየፈታ ነው ብለው ከወረዳው አቅም በላይ የሆነውን ከሚመለከታቸው አካል ጋር በቅንጅት ለመስራት ዝግጁ መሆናቸውን ገልጸዋል። አቶ ታረቀኝ አክለው ከቀበሌ የተነሱና ያልተፈቱ ችግሮችን ከህዝብ ጋር በመቀናጀት እንፈታለን ብለዋል። በመጨረሻም ተወካዮቹ ከህብረተሰቡ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተው ወደሚመለከተው አካል የሚሄዱትንም ለማድረስ ቃል ገብተው ውይይቱ ተጠናቋል። በየደረጃው ለሚነሱ ጥያቄዎች ምላሽ ለመስጠት ግብርን በአግባቡ እየሰበሰበ መሆኑን የዋቻ ከተማ አስተዳደር ገቢዎች ጽህፈት ቤት አስታወቀም። ጽህፈት ቤቱ በያዘው ዓመት ከ95 ሚሊዮን ብር በላይ ለመሰብሰብ እቅድ ይዞ አሁን ድረስ 53 በመቶ መድረሱን የጽህፈት ቤቱ ኃላፊ አቶ ካሳሁን ተሾመ ተናግረዋል። ዘገባው ባልደረባችን ታምራት ኃይሌ ነው። ቤተልሔም ምሩ እንደሚከተለው ይዛለች። የዋቻ ከተማ አስተዳደር ገቢዎች ጽህፈት ቤት ኃላፊ አቶ ካሳሁን ተሾመ እንደተናገሩት በ2017 በጀት ዓመት 95 ሚሊዮን ብር በላይ ገቢ ለመሰብሰብ ታቅዶ እስካሁን ባለው ከ53% በላይ መሰብሰብ መቻሉን አብራርተዋል። ያው በዚህ በ2017 ዓም ያው መነሻችንን የማዘጋጃና የገቢን እቅድ 95 ሚሊዮን 537729 ብር ለመሰብሰብ አቅደን ነው የተነሳ ነው። ይሄም ማለት ከመደበኛ 75 ሚሊዮን 342833 ብር ከመደበኛ ለመሰብሰብና እንዲሁም ከማዘጋጃ ቤት 20 ሚሊዮን 194534 ብር ለመሰብሰብ አቅደን የተነሳ ነው። በዚህ 6 ወራት ውስጥም በመደበኛ በአጠቃላይ 38 ሚሊዮን 701743 ብር ከ43 ሳንቲም መሰብሰብ ችለናል። ከመደበኛው ማለት ነው። ከማዘጋጃ ቤታዊ አገልግሎት ደግሞ እስካሁን መሰብሰብ በ6 ወራት ውስጥ መሰብሰብ የቻልነው 7 ሚሊዮን 764649 ብር መሰብሰብ ችለናል ማለት ነው። ይህም የሁለቱ ድምር ከአመቱ ካለን አፈጻጸም በመደበኛና ማዘጋጃ ቤታዊ 46 ሚሊዮን 709393 ብር ከ50 ሳንቲም መሰብሰብ ችለናል። ይህም ማለት ያው አመታዊ አፈጻጸማችን በፐርሰንት ስናይ 53% አካባቢ ነው ያለነው እና ያሉትን የገቢ ኮዶችን ያው በተቻለ አቅም አሟጠም መሰብሰብ ላይ ነው ያለነው። የስራ እንቅስቃሴ ውጤታማ እንዲሆን የሌሎች ባለድርሻ አካላት ድርሻ የላቀ መሆኑንም አስረድተዋል። ያው በራሱ በጀት የሚተዳደር ከመሆኑ አኳያ ያው በቅንጅት ነው የሚሰራው። ይሄ በቅንጅት የሚሰራው ምንድነው? ያው ሁሉም ከማህበረሰብ እንዲሁም ያሉ የፖለቲካል አመራሮች እንዲሁም ፐብሊክ ሰርቫንቱ ጭምር በጋራ በመሆን ነው ይሄን እየሰራን ያለነውና ይሄንንም ስንሰራ በትልቁ ምንድነው ነጋዴ ማህበረሰብ ላይ ነው። ትልቁ እንደ ዋቻ ከተማ ምንድነው አንደኛው የግንዛቤ ላይ ነው አሁን እየሰራን ያለነው። ይሄ ከቲዮቲ ከባት ጋር ተያይዞ ያንንም ፐብሊክ ሰርቫንቱም እገዛ አለ፣ የአመራሩም እገዛ ትልቅ ሚና ስለሚጫወት ያው በዚህ ትሬንድ ነው እየሰራን ያለነው።
የአንድን ሀገር እድገት ለማረጋገጥም ሆነ የህብረተሰቡን የመሰረተ ልማት ጥያቄ ለመመለስ ገቢ ወሳኝ መሆኑን ያብራሩት ኃላፊው ይህንን አጠናክሮ እንደሚያስቀጥሉም አስገንዝበዋል። የከፈሉት የመሬት መጠቀሚያ ግብር የዜግነት ግዴታቸውን እንዲወጡ ከማድረግም በላይ የመሬት ባለቤትነት ስሜት እንዲሰማቸው ያደረገ መሆኑን የዴቻ ወረዳ ኢርሞ ቀበሌ አንዳንድ አርሶ አደሮች ተናገሩ። የወረዳው ገቢዎች ጽሕፈት ቤት በበኩሉ ከመሬት መጠቀሚያ ግብር 14 ሚሊዮን ብር በላይ ለመሰብሰብ አቅዶም እስካሁን ድረስ ከ11 ሚሊዮን ብር በላይ ገቢ መሰብሰቡን አስታውቋል። ዘገባው ያዘጋጀው ባልደረባችን ታጀቶ ከበደ ነው። ቤተልሔም ምሩ እንደሚከተሉት ታቀርባለች። በወረዳው ካነጋገርናቸው የኢርሞ ቀበሌ ነዋሪዎች መካከል አቶ ታደሰ ወልደስላሴና አቶ ወንድሙ ወልደ ሚካኤል እንደተናገሩት የ2017 ዓመተ ምህረት የመሬት መጠቀሚያ ግብርን በወቅቱ በመክፈላቸው የዜግነት ግዴታ ከመወጣት ባሻገር ይዞታው የራስነታቸው ኩራት እንደተሰማቸው ተናግረዋል። እንደ ነዋሪዎቹ ገለጻ የከፈሉት የመሬት መጠቀሚያ ግብር አሁን ላይ መንግስትን እየጠየቁ ያሉ የመሰረተ ልማትና መልካም አስተዳደር ብሎም የሁለንተናዊ ልማት መሳካት የጎላ ሚና እንዳለውም ተናግረዋል። ለአብነትም በቀበሌው የመብራትና መሰል መሰረተ ልማት ጥያቄዎች አሁን ላይ በህዝቡ ዘንድ የተጠየቀ ባለበት የተከፈለው ይህ ገቢ ለዚህ ልማት ስራ የሚሰበሰበው ገቢ ትልቅ ድርሻ እንዳለውም ተናግረዋል። በተያዘው በጀት ዓመት ከ126 ሚሊዮን ብር በላይ ከማዘጋጃና ከመደበኛ ገቢ ለመሰብሰብ ታቅዶ ይህ ዜና እስከተጠናቀቀበት ድረስ ከ8 ሚሊዮን ብር በላይ ገቢ መሰብሰቡን ከወረዳው ገቢዎች ቅርንጫፍ ጽሕፈት ቤት የተገኘው መረጃ ያመላክታል። ያነጋገርናቸው ገቢ አሰባሰብ ሰራተኛ አቶ ዮናስ ገበየው ገቢን ለመሰብሰብ በማህበረሰቡ መካከል በሚገኙበት ወቅት የህብረተሰቡ ግንዛቤ በገቢ አሰባሰብ ላይ እየተሻሻለ መምጣቱን ተናግረዋል። ለዚህ ስራ ስኬት የህብረተሰቡ ሚና የጎላ እንደነበርም ተናግረዋል። በተያዘው በጀት ዓመትም ከ14 ሚሊዮን ብር በላይ ከመሬት መጠቀሚያ ግብር ገቢ ለመሰብሰብ ታቅዶ እስካሁን ከ11 ሚሊዮን ብር በላይ መሰብሰቡን ተናግረዋል። የወረዳው ገቢዎች ጽሕፈት ቤት ኃላፊ አቶ መላኩ አጥናፉ በበኩላቸው በተያዘው በጀት ዓመት ከ126 ሚሊዮን 660 ሺህ 255 ብር ከመደበኛና ከማዘጋጃ ቤታዊ ገቢ ለመሰብሰብ ታቅዶ ከመደበኛ ገቢ 7 ሚሊዮን 880 ሺህ ብር መሰብሰቡን ገልጸዋል። ለእቅዱ መሳካት ከሚመለከታቸው አካል ስለተደረገው ድጋፍ ያመሰገኑት ኃላፊው የታቀደው እቅድ ከግብ እንዲደርስ እየተደረገ ያለው ድጋፍና ክትትል ተጠናክሮ መቀጠል እንዳለበትም አሳስበዋል። የወረዳው ዋና አስተዳዳሪ አቶ ወንዱ አደመ በበኩላቸው የወረዳውን ሁለንተናዊ ብልጽግና ለማረጋገጥ የመሬት መጠቀሚያ ግብርን ጨምሮ የሚሰበሰበው ገቢ ትልቅ ድርሻ እንዳለው ተናግረዋል። ክቡራትና ክቡራን ተመልካቾች ለዛሬው ከክፋት ቴሌቪዥን ያዘጋጀናቸው ዜናዎች ቀደም ሲል የተመለከታችኋቸውን ይመስሉ ነበር። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁኝ። ከቀሪ ክፋት ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ ጋበዝኩ። ሰላም።